እናትነት በጣም ብዙ ነገር አስተምሮኛል። በእናትነት ውስጥ ብዙ ነገሮችን ተምሬያለሁ። ነገር ግን አንደኛው ሁሉ ነገሬን ሁሉ ህይወቴን ማለት ይቻላል ቀይሮታል። ሰላም እንዴት ናችሁ? ዛሬ በእናትነት ህይወቴ የተማርኩትን ነገር ላካፍላችሁ። ያው እንግዲህ እናትነት ትዕግስትን፣ መስዋዕትነትን፣ ድካምን እነዚህ ነገሮች አሳይቶኛል፣ ተምሬበታለሁ። ነገር ግን እናትነት ያስተማረኝ ትልቁ እና ዋነኛው ትምህርት ፍቅር ያለምንም ቅድመ ሁኔታ መሆኑን ነው። ለመውደድ ምንም አይነት ቅድመ ሁኔታ እንደማያስፈልግ አይቼበታለሁኝ። ልጄ ከምንም ነገር በላይ ነው ፍቅርን የሰጠኝና እናትነትን የሚያስተማረኝ ማለት ነው። ሌላው እናትነት ያስተማረኝ መገኘት ከመናገር በላይ መሆኑን አይቼበታለሁኝ። እንዲሁም ደግሞ መቆየት ከመፍትሄ በላይ መሆኑንም አይቻለሁ እና በልጄ እይታ ወይም ደግሞ በልጄ አይን ውስጥ ፍጹም መሆን አይጠበቅብኝም። ማለት እናትነት ፍጹምነትን አይጠብቅም፣ አያስፈልግም። ፍጹም መሆን መውደድና መውደድ ብቻ በቂ ነበር። ሌላው እናትነት እንግዲህ ሰው መሆን ከማድረግ በላይ መሆኑን አይቼበታለሁኝ እና እናትነት ያው ከባድ ቢሆንም ብዙ እየተማርንበት እያደግንበት አብረን ከልጆችን ጋር እያደግንበት የምንሄድበት የህይወት ጉዞ ነውና በጣም ኢንጆይ እያደረግነውና እየደከመን እንኳን ኢንጆይ እያደረግን የምናሳልፈው ህይወት መሆኑን ተምሬበታለሁ። ሰው እናንተስ በእናትነት ውስጥ ምን ተማራችሁ? ምን አገኛችሁበት? እስኪ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።